አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ እንዴት ነው? ተኛ ጋር አለን አልሐምዱሊላህ ረበና አለሚን። ኑ ቡና እንጠጣ ማለት ነው። የቆላ ነው ቡና እንጠጣ ማለት ነው። ይህን ይመስላል። ለሁለተው ቡና የቆላ ነው ማለት ነው። እንጠጣ እየጠጣሁ ነው እና ውዶቼ በተረፈ ደህና ናችሁ? ላይክ፣ ሰብስክራይብ፣ ሸር ለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ። ጀዛካላሁ ኸይር። አላህ ይስጠልን። ትለያላችሁ እናንተ የመዳም ቅመሞች በጣም ልዩ ናችሁ። ወላሂ ትለያላችሁ። ለእናንተ ቃላት የለኝም። በጣም ልዩ ናችሁና እና ሸር፣ ሰብስክራይብ፣ ላይክ አድርጉልኝ የኔ ውዶች እጅግ በጣም አድርጌ አመሰግናለሁ። ሁላችሁንም አብያለሁ የኔ ውዶች በጣም ነው የማመሰግነው። እና በተረፈ ሁላችሁም ደህና ናችሁ? በጣም ደህና ነን አልሐምዱሊላህ። ቡናችንን እየጠጣን አብረን ማለት ነው እና የኔ ውዶች ማሻአላህ ሽታው ራሱ እና የኔ ውዶች ምን ልላችሁ ነበረ? አገርሽ ልትገቢ አሰብሽ እንደ ያለች እህት ያለች አገር መግባት እኮ ማሰብ አይቀርም ጉዳይ አልሞላ እያለ ዱንያ መቼም አትሞላም፣ ግን ደግሞ በስሱም ብትሆን ትንሽ እኮ አልሞላ እያለ ነው እንጂ ዱንያ መቼም ጊዜ ሞልታ አታውቅም። ጥለነው ታልሄድን በቀር ማለት ነው። ስለዚህ ወደማይቀረውስ አገር ትንሄድ ዱንያ በቃችን ብለን ነው እንዴ ብንሄድ? አይደለም። ዱንያ በቃችን ብለን በራሳችን ፈቃድ ነው የምንሄደው? አይደለም። ማንኛውም ሞት ፈልጎት አይደለም የሚሄድ ገባችሁ? ስለዚህ ስራን በቃን ብለን ነው ታልሄድን በቀር የሚለቀቅ አይደለም እና አንለቀም። ምክንያቱም ታሳሳናለች አለ ኩለሃን ማለት ነው። እና የኔ ውዶች ምን ልላችሁ ፈልጌ ነው፣ ሀሳቡ አለ አላህ ደግሞ ያሳካው አላህ ይጨመርበትና ማለት ነው። እና አይቀርም እንገባለን ልልሽ ፈልጌ ነው ሆታለ እና ምን ልላችሁ ነው? አው እውነቴን ነው። አገር ትንገባ ሀቂቃን አሁን ላይ እዚህ ቦታ ላይ ሆነን አናውቀውም። ምክንያቱም በስሱም ቢሆን እየሰራን ነው። ገባችሁ? እየሰራን ነው እና አልሐምዱሊላህ ረበና አለሚን እየሰራን ደግሞ ምንም ነገር የሚጎልብን ነገር አለ ብለን አናስብም። ምንም አልጎደለብንም። አልሐምዱሊላህ ረበና አለሚን የሰው ልጅ እናገርታለሁ አልሐምዱሊላህ። ስለዚህ በዚህም ላይ ደግሞ ሀገራችንም ትንገባ ይህም ብርታታችንን አገራችን ላይ ገባን ብለን ወዴታች እንዲሰማን ማድረግ የለብንም ብዬ ነው በራሴ የማስበው። ምክንያቱም እንደዛ የምናደርገው ራሳችንን አንዳንዴ በራሳችን አንዳንዴም ደግሞ ማጣትም ሊሆን ይችላል። ሁሉም ነገር በገንዘብ ነው መቼም የሚሰራው፣ አለ ገንዘብ የሚሰራ ነገር የለም። ገባቸው? ስለዚህ ያን ነገር ለማገኘት ዛሬ ላይ ጠንክረን በርትተን መስራት አለብን ብዬ ነው የማስበው። በአንድነት ማለት ነው፣ በብቸኝነት ምትሆን በአንድነት እንደዛ ብዬ ነው የማምነው። እና በርትታችሁ ጠንክራችሁ እንስራ አላችሁ የኔ ልጆች፣ የምትሰሩ ልጆች አላችሁ ብዬ ነው ስጋር ዩቱብ እና በዛ ላይ ደግሞ ዩቱብም ይከፍላል፣ ሀቂቃውን ይከፍላል። በተለይም ደግሞ የሰው እይታ ካላችሁ አገራችሁ ሄዳችሁ እንኳ የሆነ ገበያ ብከፍቱበት ዛሬ ላይ በኦላይ ሆኗል ሁሉም ነገር። ገባችሁ? በኦላይ ሆኗል ሁሉም ነገር። ያኔ ገበያ ዘርግታችሁ እንደዚህ ያኔ በገበያ ቀን የተወሰነ ሰው ነው እንደዚህ የሚያገኝ እንጂ አሁን ላይ በኦላይ ሆኗል ሁሉም ነገር። ስለዚህ በኦላይ ለመስራት ደግሞ ምን ያስፈልጋችኋል? ዛሬ ላይ ጠንከራችሁ በርተታችሁ ዩቱባችሁ ማሳደግ ገባችሁ? ዩቱባችሁን ታሳድጋችሁ ዛሬ ትለቃላችሁ፣ እይታም አለው። በቃ ሁሉም ነገር እንትን ይላል ማለት ነው። የኔ ወዶች አልሐምዱሊላህ።
እና ጠንክሮ ደግሞ መስራት። እጄን አጣጥፌ እንደዚህ ብዬ ተቀመጥኩና አልተለወኩም አልተቀየርኩም ብለው መቼም አልቀየርም መቼም። ምክንያቱም እጄን አጣጥፌ ነው አልተቀመጥኩም። ምን ሰርቻለሁ? የሰራው ስራ አለ የለም? ካልሰራን ደግሞ መቼም አንቀየርም። መቼም አንቀየርም። መሰራት ግድ ነው። እና ይሄን ልላችሁ ነው የኔ ውዶች። ስራ ላይ በመሆናችሁ አንዳንድ ልጆች ብትበሳችኋላችሁ። ወላሂ ስራ ላይ በመሆናችን አልሐምዱሊላህ ረብና ዓለሚን ማለት ነው ያለብን። አልሐምዱሊላህ ስራ ላይ ያልሆኑ እህቶቻችን ስንት አሉ። ስንቶቹ ናቸው የሚያለቅሱት? ስንቶቹ። እኛ ላይ ግን ዛሬ ላይ ስራ ላይ ሆነን አልሐምዱሊላህ ታላን እጅግራችን ደህና ሆነን ሙሉ ጤናችንን ሰጥቶን ሙሉ ጤናችንን ይዘን እየሰራን አልሐምዱሊላህ ታላ ለመቼ ነው አልሐምዱሊላህ የምንለው? መቼ ነው ጤና አልሐምዱሊላህ የምንለው? መቼ ነው ለአቅመ ደካሞችን እንትን የምንለው? ዛሬ ላይ እንትን ታላል። እስኪ ንገሩኝ መቼ? ስለዚህ ጉዶቼ ጠንክረን በርትተን ለመስራት እንሞክር። ዛሬ ላይ ስራ ፈታችሁ አንዳንድ ልጆች ተቀመጣችሁ አላችሁ። እናንተም ደግሞ በመጣው ስራ መግባት። እውነቴን ስራ ምንም አያተናቁት። ወላሂ ሀቂቃ የሰራ ሰው ወርቁ አይወርቅም። ስለዚህ በርትተን ጠንቅረን መስራት። የወጣነው ሀገራችንን ለስራ ነው አይደል? አረብ ሀገር ትንመጣ ብዙ ብር አፍሰን የምንመጣው። አሁን መቼም እንደው ከ300 ከ200 በታችም የሚመጣ ህዝብ አለ ብትሉኝ አላለም። በአሁኑ መምጣት እኛ እኮ በዛ 20 ሺህ ብር 30 ሺህ ብር ከፈልን ብለን እሪ ቆልን ነበር። አሁን ላይ መንጫኳ ስንትና ስንት ነው። ስለዚህ ውዶች በርትተን ጠንክረን እንስራ። ወጥተናል ሀገራችን የወጣነው ደግሞ ለስራ እስከሆነ ድረስ ስራችንን በደንብ አድርገን ራሳችንን ለመቀየር እንዲሁ ቤተሰብ እኮ ባንረዳ ራሳችንን ማሸነፉ ለራሱ ሁሌ አልሐምዱሊላህ ያስበላል። እሺ ልጆች ጠንከራችሁ ለመስራት ሞክሩ። ሀቂቃ ማለት ነው። እና በርትታችሁ ለመስራት ሞክሮ ነው የምለው። አላህ ያበርታን፣ አላህ ያጠንክረን። እኔም እንደናንተው መዳም ቤት ነኝ። አላህ ያበርታን፣ አላህ ያጠንክረን እያለን መሄድ ያለብን ነው የምላችሁ የኔ ውዶች። ይሄ ሁልጊዜ ምኞቴ ነው፣ ይሄ ሁልጊዜ ስኬቴ ነው እና አላህ ያሳካልን። በቃችሁ ብሎ ደግሞ በሀገራችን ላይ አልሐምዱሊላህ ብለን የምናርፍበትን እንጀራ አላህ ይወፍቃል ሁላችንም ማለት ነው ውዶች። እና በርቱልኝ። ሁልጊዜ ምኞቴ ነው። ሁልጊዜም ዱዓ አትርሱ። በዱዓችሁ እኔም በዱዓ ያረሳችሁም የኔ ልጆች ትለያላችሁ እና ምን ልላችሁ ፈልጌ ነው፣ በርትተን ለመስራት ወጥተዋል። ሄድ ያለች ከሌሎች ውጭ ሆናለች፣ ውጭ ናት። ያ ምንም ፋይዳ የለንም። ፋይዳው ምንድን ነው? በርትተን ጠንክረን ሰርተን እኛም ተቀይረን ቤተሰቦቻችንን መቀየሩ ፋይዳው እንጂ ሌላ ፋይዳ ያለው ብዬ አላስብም ማለት ነው። ምክንያቱም አንደኛ ጊዜያችንን እያቃጠልን ራሳችን ነው የምንጎዳው። ማንም የሚጎዳ ከሌ ውጭ ናት ብሎ አለኝ ከሌ እንዲህ አንተው ምንም ከሌ እንዲህ አለች ይላ ያፍ ትርጉም የለም። ለጊዜው ሊያወሩ ይችላሉ። ለጊዜው ይሄ ሆነ ወጤ ሊወራላችሁ ይችላል። ግን አይደለም ትርጉም። ራሳችሁ ጊዜያችንን የምናቃጥለው ራሳችን እስከሆነ ድረስ ጊዜያችንን እንዳናቃጥል በመስራት በመለወጥ እንስራን በርታ ነው የምለው ውዶቼ። ይሄ ሁልጊዜ ምኞቴ ነው። አላህ ያበርታችሁ፣ ጠንክራችሁ የኔ ልጆች ትለያላችሁ። እናንተ ዛሬ ላይ ትንሽም ገበያ ለመያዝ ሆነ የሆነ በኦ ላይ ሆኗል ሁሉ ነገር እና ከዛ አንጻር ነው ብላችኋለሁ። የኔ ውዶች ሰብስክራይብ ላይክ አድርጉልኝ። ለማንኛውም ያለው ነገር እንግዲህ ይሄ ነው። አበረታቱኝ። የሀገር ትገቢያለሽ አሁን ላልሽው እንግዲህ መግባቴ አይቀርም። በቅርቡ ባይሆን ብዘገይም እገባለሁ።
የምገባበትን ቀን ይሄ ነው ብዬ ማለት አልችልም። ግን ያው የመሄደው ሀሳብ አለኝ ነው ትልቁ ነገር ማለት ነው። አላህ ታሳካው ኢንሻአላህ እንሄዳለን ማለት ነው። የኔ ውዶች አይቀርም ማለት ነው። እሺ የኔ ውድ አይዞሽ፣ አላህ ያሳካዋል ደግሞ ባላህ ፈቃድ ሁሉንም ነገር ኢንሻአላህ። እና የኔ ውድ ምንችንም አላህ አሳክቶልሽ አብረን የምንሄድ ያደርገን የኔ ብልጥ እህት አብሽሪ። እና ሁላችሁም በርቱልኝ ማለት ነው። ሾዶች ሸር፣ ሰብስክራይብ፣ ላይክ አድርጉልኝ። ላይክ አይረሳ ማለት ነው ውዶቼ። እሺ የኔ ማሮች ፎዝዬን ደግሞ አላህ ጀዛሽን ይክፈለው የኔ ውድ። እጅግ በጣም አመሰግናለሁኝ ወደዚህ እንዲቀላቀል እንዲሰራ ያረግሽኝ አንቺ ነሽና እጅግ በጣም አመሰግናለሁኝ ይህንን መንገድ ስለሰጠሽኝ የኔ ውድ እህት፣ የኔ መልካም እህት። አላህ ይጠብቅልኝ ባለሽበት የኔ ውድ እና ሀቂቃን በርቱልኝ ማለት ነው ውዶቼ። አንዳንዴ ራሳችንን ምን ልስራ ምን እንዲህ ልበል ብለን የምንጨናነቅም ልጆች አለን። አገር ሂጄ ገበያ ብከፍት ማን ይገዛል ማን እንትን ይላል ብለን የምናወራም ልጆች አለን። ሀቂቃውን እንትናችንን አናጣም፣ የርዝቃችንን ሰው የርዝቁን አያጣም። ወላሂ እውነቴን ነው። ሰው የርዝቁ ምንም አያጣም። ዛሬ ከሌ መጥቶ አለፈኝና ነገ አንዱ አመት ትገዛኛለች። ያ ዕቃ ተቀምጦ አይቀርም ይሄዳል። ዛሬ ላይ ይሸጥ ሊቀር ይችላል፣ ነገ ግን ይሸጣል። ገባችሁ? ምክንያቱም ይህ ነገር አልሄድም ወይም ይሄ ነገር እንዲህ አላለም ብለን ሰው እርዝቁን ነው የሚበላው። ሀቂቃ እኔ የእሷን እርዝቅ አልበላም፣ እሷ የኔን እርዝቅ አልበላም። እና በርቱልኝ። ለማንኛውም የኔ ውዶች ትልቁ ሀሳቡ ምንድን ነው? ሰው የርዝቁን ነው የሚበላው። ሰው ርዝቅ ላይ አንሄድም፣ የራሳችንን ርዝቅ ነው የምንበላው ልላችሁ ፈልጌ ነው ውዶቼ። እና በርቱልኝ፣ አላህ ያበርታችሁ፣ እናንተንም እኛንም አላህ ይጠብቀን እላችኋለሁ የኔ ውዶች። እና ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ሁላችሁም ተከታተሉን። ሸር አድርጉልን፣ ላይክም አድርጉልን፣ አበረታቱን። እና ቤተሰብ ያለው ነገር ይሄ ነው። ይፈቀድልሻል ወይ የቪዲዮ የዩቲዩብ ቪዲዮ ለመልቀቅ ብላለች እህታችን። ሀቢበቴ ማንኛውም ሰው አይፈቅድም፣ ግን ደግሞ ቤቱ ብሎ አትቀንትን አትበይ። ሀቂቃ ክላስሽ ብቻ አሁን እኔ ክላሴ ብቻ ነው እና ያው ወደ ውጭ ትወጣ ልጆች ምናምን በሚወጣ ሰዓት ነው የሚቀረጠው እንጂ ቤቱ ብሎ አልቀረጠም። እኔ ምን አለ የተመዲያም ዕቃ እኔ ምን አለ የተመዲያም ዕቃ ምንም የለኝም። ተመዲያም ዕቃ ምን አገባኝ። እኔ ቁጭ ትል ክላሴ ቡና ትጠጣ ወይም ቁርሴን ትበላ ወይም ደግሞ አንዳንዴ ታረፍ በስንት ሰዓት ነው ቪዲዮ ቀርጬ የምለቀው እንጂ ሙሉ ስራ ትሰራ ቀርጬ አለቅም። ወይም ደግሞ ስትተኩስ ነው ያለሁት ክላሴ ነው በቃ እንጂ ተኝተ ምን አለ የተመዳም ዕቃ ምን። ስለዚህ ማንኛውም ሰው ፈቅዶልሽ አይደለም የምትሰሪው ሀቢበቴ፣ ማንኛውም ሰው ፈቅዶልሽ አይደለም የምትሰሪው ማለት ነው። ራሴን አሸንፍ ራሴን እንትን ታልሽ ማንኛውም ሰው ፈቅዶልሽ አይደለም የምትሰሪው። ገባሽ?
በርትተሽ ጠንክረሽ ማሳየት ተፈለግሽ ደግሞ ሰው መዳን ቤት ሆነሽ መስራት ትችያለሽ። ወላሂ ነው የምላችሁ። ማቃት ልጅ ማለት ነው ይሄን እንድሰራ ያበረታታችኝ እህቴ ማለት ነው። የት እንደምትሰራ ልንገራቸው። መዳን ቤት ወላሂ እንደኛ መዳን ቤት ነው የምትሰራ። የዛሬ አመት አካባቢ ላይ ክፈች አለችኝ። አልከፍትም ወይ ጃንጄ ያምሻል እንደ ምናምን ብዬ ተቆጣኋት። እንዲያውም ማለት ነው እንዲያውም በዚህ በቪዲዮ ታየኛለህ በጣም እንትን የምትለው ማለት ነው መሰቀብኝ እና ነይጄ ያምሻል እንደ ብዬ ተቆጣኋት። እውነቴን ነው የምላችሁ ወላሂ ሀቂቃ እና ውዶች በመሀል የዘጋሁት ልጁ መጥቶብኝ ነው። ያው ልጅ የምትይዙ ልጅ ሰዎች መቼም ነው ታውቁታላችሁ። እና በመሀል በጣም ለሳለን ዳርጎኝ ሄዳል እና ሀቂቃ በዛን ሰዓት ክፈች ትትነኝ ወይ ጃንቺ ምናምን ብዬ ነው እንትን ብያት የሄድኩት ማለት ነው። አላገናዘብኩትም ነገሩንም። አንደኛ እንደገና ያን ያህል ኮንፈርስ እንትን የለኝም ነበር። ከዛ ነው ልክፈትልሽ ምናምን ትትነኝ ከሆይች እንጃ ያልሰራበትም ምናምን ብዬ ጥያቄያለሁ። እንገራችሁ ይሄ ታሪክ ማለት ነው። ልክ አሁን በአመቷ እሷ ክፍያ ላይ ናት የከፈለቤቱም ማለት ነው። እኔ እንደ አመት ሙሉ ዝም ብዬ ትጃጃል እያልኩኝ እና ቤቱም እየከፈላት ነው። በይው አጋጣሚ ልንገራችሁ፣ ቤቱ ባይከፍልም ለምትሉት እህቶቻችን ወላሂ ይከፍላል። በጎንም ሌላ ስራ ብትሰሩበት ይሆናል። ዩቱቡንም ብትሰሩበት ዩቱብም ይከፍላል። እውነቴን ነው ብላችሁ እና እሷ ልጅ እንደውም አሁን ትስቅብኛለች ማለት ነው። አንቺ እኮ ደስ ብለሽ ነበር ትለኛለች። እና ሀቂቃና ለኩላሃን ይከፍላል አይከፍልም ማለት አትችሉም ማለት ነው። እሱ ምንድን ነው በስራ ስርዓት መስራቱን የሚለቀቁትን ቪዲዮዎች በስራ ስርዓት መልቀቅ ነው። ከዛ ደግሞ አልፎ ሰብስክራይብ እና መደማመር እሱ ነገር ታላችሁ ይከፍላል፣ በደንብ ይከፍላል። እሺ ውዶቼ እና የዛሬ አመት አካባቢ ላይ እንደዛ ነይ ክፈትልሽ ስትለኝ ወይ ጃንጭ ብያት ነበር የሄድኩት ማለት ነው። አስታውሳለሁ። እንደውም በዛ አካባቢ አጋጣሚ ትስቃለች ታየኛለች እና እንዲያውም ትስቃለች ብዬ ነው ማስበው የኔ ወዶች። እና አይከፍልም ለምትሉት ይከፍላል። እውነቴን ነው ይከፍላል። በዛም ላይ ደግሞ ሌላ ስራ ብትሰሩበት ይሄ እንደ መታወቂያ ነው ብትጠቀሙበት፣ ማስታወቂያ ትሰሩበት አላችሁ። በቃ ብዙ ሰው እንትን ይላችኋል ማለት ነው ውዶች። እና ይሰራል፣ ይከፍላል። አይከፍልም ማለት እንትን አንልም፣ ይከፍላል። በደንብ ነው የሚከፍለው ማለት ነው ውዶች። የቱን እህታችን ነው የከፈላት? እዩ መዳን ቤት ናት። አሁንም እዚሁ መዳን ቤት ናት እየሰራችም በሁለቱ እና አንድ በመዳም አንድ በቤቱ እየተከፈላት ማለት ነው። እሺ ውዶች ነበርቱልኝ ማለት ነው። እሺ በርትተን እንስራ። አይከፍልም ላላችሁ ያው እንደሚከፍል አስረዳችሁ ማለት ነው። እና ያለው ነገር ምንድን ነው? ይሄ ነው የኔ ውዶች ሀቂቃውን በርቱልኝ እላችኋለሁ። ለማንኛውም ሁሉም ነገር እንደሚከፈል ተረድታችሁታል ብዬ አስባለሁኝ። ይከፍላል ማለት ነው። ጠንክረን እንስራ። የሰው ልጅ ተሰራ ምንም የማይቀየርበት ምክንያት የለም። ይቀየራል፣ ወላሂ ይቀየራል። ተሰራ የማይቀየር የለም። ድንጋይም ተቦታና ተቦታ ተዛ ተነበረበት ቦታ ተቀይሮ ሌላ ቦታ ተሄደ ይቀየራል። ገባችሁ? እንኳን የሰው ልጅ አይደለም ማለት ነው። ድንጋይ በራሱ ይቀየራል። ምክንያቱም እስኪ ቦታ ቀይሮ በዚህ የነበረው ቦታው እስኪ ሂዶ እንደዚህ ተገልብጦ በዛኛው ቦታ ይቀመጥ፣ ይቀየራል። ገባችሁ? ስለዚህ የሰው ልጅ ይቀየራል። የማይቀየርበት ምክንያት ምንም የለም። የሰው ልጅ በርትቶ ጠንክሮ ብቻ ላይ መስራት ነው። ስንፍናችን እና ምንድን ነው
በተለይ አረብ ሀገር ኑረን የምንሄድ ልጆች ሀገር ትንገባ በቃ ደምሰስ አድርገን እንተዋለን ስራውን። በቃ ምንም አይመስለንም። በተለይ ቤተሰብ ጋር ትንገናኝ በቃ እስቲ መልሽ አሁን እስቲ ባለኝ በእጄ ብር የእጄን ብር ታማጣራና ልስራበት አንልም። ቶሎ ብለን ያችን ትርክም አድርገን ኃላፊያችንን እንተንባለን ማለት ነው። ስለዚህ እንደዛ ከመሆናችን በፊት መጀመሪያ ላይ ምንድነው ታቀጣ ብለን ይዘን መስራት ማለት ነው። ገባችሁ? ስለዚህ ውዶቼ በርትታችሁና ጠንክራችሁ እንስራ ማለት ነው። እነሱ አደርዝቆ አይበላም እላችሁ ፈልጌ እሺ። እና በርቶልን ይከፋል ማለት ነው። እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እዚሁ ጋር ሰላም አለይኩም እያልኳችሁ እንግዲህ ልለያችሁ ማለት ነው የኔ ወዶች። መልካም ውሎ እንግዲህ እያልኩኝ በዚሁ ያለው ነገር ይሄ ነው ማለት ነው የኔ ወዶች። ذلك الكتاب لا ريب فيه هدى. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون. ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم. ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون. في قلوبهم مرض